ሰላም እንዴት ናችሁ? ሁሉ መልካም ጌታ ይባረክ። እንዴት ናችሁ ቤተሰቦቼ? እኔ ጋር ሁሉ ሰላም ነው። ዛሬ የሆነ ነገር ይዤ ወደ እናንተ ብቅ ብያለሁ። እሱም ዛሬ በነጮቹ በፈረንጆቹ አመት በዓላቸው ነው፣ ገና ማለት ነው። በዚህ ገና የሆነ ነገር ያደርጋሉ እነሱ። እሱ ምንድን ነው? በአቅማችሁ እንዳቅማችሁ እንዳለው ከአቅማችሁ ቀንሶ ስጦታ ይሰጣል። ለጎረቤት፣ ለቤተሰብ፣ ለልጅ፣ ለአባት፣ ለሁሉም ያካፍላሉ። ይሄ እንዳለው ካለ ነው የሚነሳው፣ ከትንሹ እስከ ትልቁ ማለት ነው። ይሄ ስጦታ ማለት ለአንድ ሰው ስጦታ ስትሰጥ ትርጉም አለ። እኔ ጋ ቦታ አለ፣ ለአንተ ፍቅር አለኝ፣ አንተ ቤተሰብህ ነው። እንደዚህ ማለት በዚህ ነው እነሱ ፍቅራቸው የሚገልጹት። ግን ለእኔና ለእናንተ ለዓለም ምድር ሁሉ የተሰጣ በገና ስጦታ አለን። ለሰው ልጅ ሁሉ የተሰጣ ስጦታ አለ። እሱ ምንድን ነው ካላችሁ ኢየሱስ ክርስቶስ ለእኔና ለአንቺ ተሰጠ። ከመኪና ይበልጣል፣ ከልጅ ይበልጣል፣ ከወርቅ ይበልጣል፣ ከአባት ከእናት ከባለቤት ከሁሉም ይበልጣል። ይሄ ስጦታ ከሰማይ የተሰጠ ከአባታችን ከተሰጠ ኢየሱስ የሕይወታችን ቁልፍ ነው። ቁልፍ ደግሞ ሰው እንዳገኘ አይዝም። ይሄ ቤቱን ከፍቶ የሚገባበት ነው። ቁልፍ ማለት የሆነ ነገር የተዘጋው ከፍቶ የሚገባበት ነው። ለዛም ለኔም ለአንቺም ለሁሉም ዓለም የተሰጠ ይሄ ስጦታ ምንድን ነው? የሕይወታችን ቁልፍ የሆነ ነገር ነው። እሱን ከፍተን ነው እኛ ወደ ሰማይ ወደ አባታችን ኢየሱስ ክርስቶስ የምንሄደው። ኢየሱስ ለኔና ለአንቺ የተሰጠ ነው። መንገዳችን እሱ ነው። ሕይወታችን እሱ ነው። ኑሮችን እሱ ነው። አለ እሱ ባዶ ነን እኛ። አለ ኢየሱስ መኖር የለም። ኢየሱስ ካለ ነው መኖር። ኢየሱስ ከሌለም እኔ አንቺ ባዶ ነው። ለዛ ነው አንድ ልጁን አንስቶ ለኔና ለአንቺ መዳን አድርጎ ሰጠን። በማርያም ሆኖ ማርያም እንደዚህ አለች፣ አንተ እንዳልክ ይሁን አለች። እሱም አንድ ልጅ ትወልዳለች አማኑኤል ብለሽ ስሙን ታወጫለሽ። አማኑኤል ማለት ደግሞ ለዓለም ሁሉ መዳን። ሃሌሉያ። መዳን ማለት ደግሞ ለማንም ሰው የሚሆን ነው። ለማንም ሰው የሚሆን ነው። ለዛ ይሄ ክርስቶስ አንቺ ቤት ውስጥ አለ። ይሄ ክርስቶስ ያንተ ውስጥ ቤት ውስጥ አለ። ይሄ የትም ቦታ የሚገኝ ነው። ሕይወት ስለሆነ ካንተ የሚለይ አይደለም። ሁሉም ነገር ካንቺ ናቸው። እዚህ ምድር ላይ ያለ ሁሉም ነገር መኪናም፣ ልጅም ሁሉ ቀሪ ናቸው። ካንተ ጋራ ለዘላለም የሚጓዘው ኢየሱስ ክርስቶስ ብቻ ነው። ለዛ ኢየሱስ ክርስቶስ ይሄ ስጦታ እንዴት ነው ተቀበለ? አንተ ቤት አለ፣ ያንተ ሕይወት ውስጥ አለ። አለሱ እንዳልኩት ሕይወት ባዶ ነው። ኢየሱስ ክርስቶስ የትም ቦታ ካለ ደግሞ ሁሉም አለ። ሁሉም አንተ ሙሉ ነው። ክርስቶስ ከሌለም ግን ጎደሎ ነው፣ ሙሉ አይደለም። ለዛው ክርስቶስ ውስጣችን መኖር አለበት። ይሄ ቁልፍ ይዘን ወደ ሰማይ ሄደን ለአንተ የተሰራ ቤት በሱ ነው መግባችን። ቁልፉን ከጣልክ ቁልፉ እጅ ላይ ከሌለም መግባ የለም። ለዛ ይሄ ቁልፍ የሕይወት ቁልፍ ይሄን ኢየሱስ ያዘው በደንብ። ኢየሱስን ተቀበለው። ተባረኩ።